ትተዋለች የሆነ አማራጭ ስታገኝ እሱም ከዛሬ ነገ ይተዋታል እየተባለ ሲታሰብ ተጋባን ወለድን ወሰናችሁ ገባችሁበት በቃ ወሰንን ማንም ጣልቃ ሳይገባ እኔ እና እሱ ብቻ ቁጭ ብለን እና በእነዚህ 27 ዓመት ውስጥ ትዳር እንዴት ነው ከሆነ ጥያቄ እኔ ራሱ መጠየቅ የምፈልገው ጥያቄ ሚዲያዎች ላይ ሲወራም አንዳንዴ የማይዋጥልኝ ሀሳብ ፍጹም የመላእክት አለማስመስለን የምንስለው ነገር ምንም ቻሌንጅ ያላለፈ መስለን ስንወጣ ፖዚቲቭን ብቻ የምናወራው ነገር ወደ ትዳር ሊመጡ ላሉ ወጣቶች ትክክለኛውን ኢሜጅ አለመስጠት ነው በጣም ከባድ የሆኑ ፈተናዎች አሉበት ትዳር መተዋወቁ በራሱ የተለያየ እኮ ካልቸር ነው እኔ የመጣሁበት አለ አብርሽዬ የመጣበት አለ አሁን ደግሞ የምንኖርበት ማህበረሰብ የሚያስበው አለ ትዳር ብሎ የሚያስበው እኔ እና እሱ ደግሞ ፍቅር ብለን በልጅነት ጀምረ ነው እንደ ቃቃ ትዳር የሚመስል በደንብ ስለ ትዳር የነገረን ሰው ሳይኖር ዝም ብለን የገባንበት እኔ ጥሩ የትዳር ባክግራውንድ አላየሁም ምሳሌ ሊሆን የሚችል ትዳር አላየሁም እሱም አላየም ይሄ ባክግራውንድ ባለበት ነው የገባ ነው ግን መዋደዱ አለ በዛ ውስጥ ግን ልዋሸም አልፈልገው ነገር የማንግባባባቸው እልፍ ጉዳዮች ነበሩ እስቲል ይኖራሉ ትዳር ውስጥ 100% ተግባብተ እዚህ የሳቅን እንደተነሳ ነው ፎቶ አይነት አይደለም አይደለም እኔ እንዲያውቁ ሰው የምፈልገው ነገር ትዳር ውስጥ ፋይናንሻል እጥረት ክራይሲስ ሊያጋጥም ይችላል አለመግባባት ሊያጋጥም ይችላል ፋሚሊ መሃል ገብቶ በፋሚሊ ምክንያት በእህት በወንድም ባክስት ባጎት ምክንያት ልትጣላ ትችላለህ ግን እንዴት ታልፈዋለህ ነው እንዴት አለፍከው ነው አልፈነው እዚህ ላይ ደርሰን ስለታየን እንጂ ትዳራችንን ላያስቀጥሉ የሚችሉ እልፍ ምክንያቶች ነበሩ እልፍ አንዱ የምትፈልገው አይነት ባይምሮ የሳልከው አይነት ነገር ላይሆንልህ ስለሚችል እንደውም ይቅርብኝ የምትልበት ታይም አለ እንዴ ቢቀርስ ትዳር ያልኩበት ጊዜ አለ ለምን ዋሻለሁ እንዴ ቢቀርብኝስ እንደዚህ ከሆነ እንዴ ሁሉ ነገሮቹ እንደምፈልጋቸው አልሄዱም ብዬ የወሰንኩባቸው ጊዜያቶች አሉ ግን ቆም ብለህ ስታስብ ከጥቅሙ ከጉዳቱ ይልቅ ጥቅሙ ስለሚያመዝን ለጊዜው ጠላትም አሳስተው ሊሆን ይችላል አንተም ተሳስተህ ሊሆን ይችላል ከዛ ይቅርታ ትባባልና ትመለሳለህ ልትደባደብ ትችላለህ ትዳር ውስጥ እኔና ብርሽ ወጣቶች እንደመሆናችን መጠን በእውነት ነው የምልህ እኩል ቦክስ ተጋጥመን እናውቃለን የልጅነቱን አይደለም የምልህ 3 ወልደን የእውነት ነው የምልህ 3 ወልደን በሐሳብ አለመግባባት ተደባድበን እናውቃለን በድብድብ ውስጥ ግን ሰክነን ስናየው አልፎ ስናየው እኔ ይቅርታ ወዳለሁ በነገር ላይ በይቅርታ እናልፈዋለን ምንም እንዳልሆነ ምንም እንዳልተበደለ ሆነ ታልፈዋለህ ሌላ ሰው ቢሆን እሱ ያለኝን ያለኝ በታሪክ አንድ ቀን አብሬ አልቀጥልም እኔም እሱን ያረኩትን ሌላ ሰው ቢሆን ያረጋው በባህሪው እሱ ሰው ካስከፋው ሪዘርቭድ ነው የሚሆነው አይናገርም እኔ ጋር ከሆነ ግን የነጻነት ስፍራው ስለሆንኩ የሌላውም ሰው ያስከፋውን ጭምር ነው እኔ ላይ ሶ እኔ አስከፍቸው እኔ ያሳዝኘው ሳይሆን ወንድም ባስከፋው ቤተሰብ ባስከፋው ኢንቫይሮንመንት ባስከፋው የሆነ ኮንዲሽን ባስከፋው እኔ ላይ ተይኝ የሌላው ይበቃኛል አይነት እኔ ላይ እልሁን ይወጣል አንዳንዴ እረዳዋለሁ አንዳንዴ ግን እኔ አልረዳውም ምን አገባኝ ታዲያ እኔ እምልበት ጊዜ አለ እንደው የመጽሐፍ ቅዱስዋን አይነት መልካምን ሴት ማን ሊያገኛት ይችላል ዋጋዋ ከእንቁ በላይ ነው ባሏ ይደሰትባታል ምርኮ ይከተላታል የሚላትን አይነት ፐርፌክት ነሽ ወይ ነው አይደለም ይቀረኛል እሷን ለመሆን ግን እጥራለሁ ቤተሰቤ በጎደለው ባለቤቴ እንዳያፍርብኝ ባይዘው በወጣበት አፕሪሺየት ያደርገኛል በወጣበት ምን አይነት ሚስት ብትኖርህ ነው ይሉታል ያ ምንድነው ካልክ እዚህ ጓዳ ላይ ተባብለን እንዲም ሆኖ አለመታታችን ያመጣው ነው እኔም በሄድኩበት ምንም አይነት ነገር እዚህ የምድር ከፍታ ያለው ነገር አመጣ ብታሳየኝ ከባል የሚበልጥብኝ ነገር የለም እስቲል እንደ አዲስ ፍቅር አፈቅራለሁ እስቲል ወደዋለሁ በጣም ነው ማከብረው ፍቅር በጣም ደስ ይላል ቻሌንጅ የለም ወይ ኧረ በስመ አብ በጣም አለ አይናችንን ከእግዚአብሔር ላይ አንስተን ትዳርሽ ውስጥ ምን ነገር አለ ብትለኝ ሳለቅስ ልውል እችላለሁ ለምን እንደማለቅስ ታውቃለህ ባላ ያፈቅረኝ ብዬ አይደለም ትዳር ውስጥ ያሉ ክፍተቶች ብዙ ናቸው ተሰርተን አላለቅንም እለት በእለት እየተነጋገርን እየተሞራረድን አንዱ አሁን ድሮ ለምሳሌ አብርሽ ታጋሽ አልነበረም እኔ በጣም ታገሰዋለሁ ታጋሽ አይደለም ቶሎ ይቆጣል ቶሎ ይበሳጫል እችላለሁ የሆነ ጊዜ ደግሞ እኔ በጣም ልበሳጭና እቺ በጣም ታከብረኛለች የሚላት ሚስቱ አናተ ላይ ልቁም እስክል ድረስ የምናገረው ጮኬ ማውራበት ጊዜ አለ ዘን ይረዳኝና የፍቅሬን መጠን አይቶ ይተውልኛል ፍቅር ከራሱ ይልቅ መስጠትን ይፈልጋል ልቀበል ብለህ ፍቅር ከገባህ አደጋለሁ
የኔ ፍቅር የጸናው በመስጠት ውስጥ ስለሆነ ነው። የእውነት ልቀበል ያልኩ ቀን ሁሌ እጣላለሁ። ለምን እንደሆነ ታውቃለህ? እንዲሆኝ አላየኸኝም፣ እንዲሆኝ አንተ እንዲያታረግልኝም ማለት የጀመርኩ ቀን እጣላለሁ። ያለ ዋጋ አይደል የተወደደው ፍቅር እኮ እንካ በንካ አይደለም። እንካ በንካ ቢሆን አንጸናም። ምናልባትም አሁን እዚህ ዘመን ላይ እንደ ማስተካከያ ብዬ የማስበው ትናንሽ ወጣቶች ሚዲያ ላይ ይወጡና ፍቅር ማለት ብለው የሚሰጡት ዴፊኒሽን አልስማማም ነው። እሱ አይደለም ፍቅር ውስጥ መከራ አለ እንዴ! እግዚአብሔር እኮ እኛን ወዶን አንድያ ልጁን ሲልክልን ኢየሱስ ክርስቶስ መጥቶ እወዳችኋለሁ ነው ብሎ የሄደው። እዛው ሆኖ እንደሚወደን ነው የነገረን አይደለም። ወርዶ ዋጋ ከፍሎ የማይገባውን ለእኛ መሆን የሚገባንን ሆኖ የእኛን ነገር አድርጎ እኛን ተክቶ መውደዱን በተግባር ነው ያሳየን አይደል? ፍቅር የምነሳ ነው። ባል የደከመለት ባልን የመያዝ፣ ሚስት የደከመችለት የሚስትን ድካም የመሸፈን ተደጋግፎ የመኖር እንጂ የፍጽምና ዓለም አይደለም። የፍጽምና ዓለም አድርገን ስናቀብር ወጣቶቹ ያንን ይሰሙና በቃ ፍቅር 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 ብለው ይገቡና አንደኛ እንደኔ ከትምህርት ዓለማቸው የፈለጉት ቦታ እንዳይደርሱ ይሆናሉ። ፍቅር የራሱ የሆነ ካውንስለር ያስፈልገዋል፣ አማካሪ ያስፈልገዋል። ወጣቶች ገና ፍቅር ሳይጀምሩ ሊመከሩ ይገባል፣ ሊነገራቸው ይገባል። ቻሌንጁ አብሮ የሚመጣው ነገር እንዴት ያልፉታል? የሚመስል ነገርም አለ፣ ፍቅር የሚመስል ነገር የሚመጣላ ውልብ ይልብሃል። እሱን ሁላ ፍቅር ነው ብለው ታለው ምናልባትም አንተም ፖድካስት ላይ ሊሆን ይችላል። ብዙ የተሰበሩ ትዳሮች እናያለን፣ ብዙ የወደቁ እህቶች እናያለን። ምንድን ነው ያን የነገራቸው አለመኖሩ ነው። ስለዚህ እንደ አቅጣጫም እንዲሆነን ትዳር ውስጥ ካወራንም ትዳር ውስጥ እያለሁ ነው የትዳርን ችግር ማውራት ያለብኝ። የግድ ባሌን ፈትቼ አይደለም እንዲገጠመኝ ማለት ያለ እያለሁ አሁን በፍቅር ውስጥ በትልቅ ፍቅር ውስጥ በትልቅ ትዳር ውስጥ ነው ያለሁት። አዎ ገንዘብ ያጣለት ባለቤቴን ልናገረው ይሄ ነገር ለምን ልል እችላለሁ። ግን ደስ የሚለው ደግሞ ከሱ ይልቅ እግዚአብሔርን መጠየቅ። ገብቶሃል? የቤቴ ራስ ክርስቶስ ኢየሱስ ከሆነ ባሌን የኔ ራስ ካደረገው የኔ ስራ ድርሻ ባሌን ማመን ነው። አሁን ያመንኩበት ደረጃ አብርሼ እኔ ምን አገባኝ? የዚህ ቤት ራስ እኔ አይደለሁም። እንዲህ ቤትዬ እንዲህ ጎሏል። ድሮ ቢሆን የትም ጉድጓድ ገብቼ ለምኝ አመጣለሁ። አሁን ግን መርህ እንደሳትኩ ገባኝ። ኖሬ ስለዚህ እጥራለሁ፣ እለፋለሁ፣ ማድረግ ያለብኝን አደርጋለሁ። ግን በረከት የሚመጣው በባሌ በኩል ነው፣ በቤት ራስ በኩል ነው። አይ ሪስፔክት ዚስ፣ ይሄን አከብራለሁ። ስለዚህ ድሮ ቆይ አንተ አታውቅም የምለውን ቦታ አሁን አንተ ነው የምታውቀው ማለት ጀምሬያለሁ። ቀስ ሲል ምን ይመጣብን መሰለ ሴቶች ፋይናንሻሊ ነገሮችን እያሸነፍን ስንመጣ ሁሉን ነገር አፎርድ ማድረግ ቻልን ማለት የሆነ ሰዓት ላይ ይሄ ባህሪ ነበረብኝ። ስራ አለኝ፣ ጥሩ ደሞዝ ነበረኝ፣ ፋይናንሻሊ ጥሩ ነኝ፣ እንዳልኩ ያለሁበት ያ ድርጅት የሚደግፈኝ ነገር አለ። ከዛ ትንሽ እኔ ቦልድሊ የመናገር ምን ሁሉን ነገር እኔ ነኝ የማደርገው ሴንስ ይሄ ስህተት ነው። ሚሊዮነር ልሁን ቢሊዮነር በትዳር ውስጥ ሚስት ከፍ ያልኩ ነኝ ብላ ያሰበች ቀን ትዳሩ አደጋ ውስጥ ይወድቃል። ዋው! ሳሚት በማድረግ ታምኛለሽ ማለት ነው። ሰሚሽን በደንብ እኔ እኮ ምናልባት ከሱ የተሻለ የማውቀው ነገር ሊሆን ይችላል። ከሱ የተሻለ በሱ ጉዳይ ላይ ኳሊፋይድ ሆኜ ሊሆን ይችላለሁ። በፍጹም ግን እኔ በልጣለሁ በምን ሴንስ የመጣውለት ጸብም የሚመጣው ያኔ ነው። አይቀበልም እሱ። ስለዚህ እጥራለሁ፣ እለፋለሁ፣ ማድረግ ያለብኝን አደርጋለሁ። ግን በረከት የሚመጣው በባሌ በኩል ነው፣ በቤት ራስ በኩል ነው። አይ ሪስፔክት ዚስ፣ ይሄን አከብራለሁ። ስለዚህ ድሮ ቆይ አንተ አታውቅም የምለውን ቦታ አሁን አንተ ነው የምታውቀው ማለት ጀምሬያለሁ። ቀስ ሲል ምን ይመጣብን መሰለ ሴቶች ፋይናንሻሊ ነገሮችን እያሸነፍን ስንመጣ ሁሉን ነገር አፎርድ ማድረግ ቻልን ማለት የሆነ ሰዓት ላይ ይሄ ባህሪ ነበረብኝ። ስራ አለኝ፣ ጥሩ ደሞዝ ነበረኝ፣ ፋይናንሻሊ ጥሩ ነኝ፣ እንዳልኩ ያለሁበት ያ ድርጅት የሚደግፈኝ ነገር አለ። ከዛ ትንሽ እኔ ቦልድሊ የመናገር ምን ሁሉን ነገር እኔ ነኝ የማደርገው ሴንስ ይሄ ስህተት ነው። ሚሊዮነር ልሁን ቢሊዮነር በትዳር ውስጥ ሚስት ከፍ ያልኩ ነኝ ብላ ያሰበች ቀን ትዳሩ አደጋ ውስጥ ይወድቃል። ዋው! ሳሚት በማድረግ ታምኛለሽ ማለት ነው። ሰሚሽን በደንብ እና ፍቅር ዝቅታን ይፈልጋል።